አንድ ቀን ተነሳ እና ሶሻል ሚዲያ ላይ ብር እንደሚሰራው ግን እንዴት ነው የሚሰራው ብለህ ራስን ጠይቅ። እንደዛ ከሆነ ይህ ቪዲዮ ላንተ ነው። እንደዛም ቢሆን ግን አንድ ነገር ማወቅ አለብህ፣ እሱም ኒሽህን ነው። ስለዚህ ጀርኒያችን ላይ ፈርስት ስቴፕ የሚሆነው how to choose your niche። በጣም ብዙ ኒሾች ግን የራሳችን ኒሽ የትኛው ነው ብለን ለራሳችን መምረጥ አለብን። እሺ ሲጀምር በምን ልጀምር? እዚህ ቀላል ነገር ነው። የምትወዱት ነገር ካለ የምትወዱት ነገር ጋር የሚያያዝ ኒሽ መምረጥ ነው። ምሳሌ ማስተማር የሚመቻችሁ ከሆነ ኤጁኬሽናል ኒሽ መምረጥ ትችላላችሁ። ላይፍ ስታይል የሚመቻችሁ ከሆነ ደግሞ ቭሎግ ኒሽ መምረጥ ትችላላችሁ። የሚያስቅ ቪዲዮ የምትወዱ ከሆነ ደግሞ ኢንተርቴይንመንት ኒሽ መውሰድ ትችላላችሁ። ቢዝነስ ማይንድድ ከሆናችሁ ደግሞ መኒ ኒሽ መምረጥ ትችላላችሁ። ስለዚህ እንዴት ነው ኒሽን መርጠው? if I like everything። ለዚህ ቀላሉ ሜተድ 3 ሰርክል ሜተድ የሚባለው 3 ሰርክል ሜተድ ውስጥ 3 ነገር ያካትታል። አንደኛው ስኪል ነው፣ ፓሽን፣ ከዛ መኒ። ሶስቱ የሚያካትት ኒሽ ካልሆነ ስናንጉን ኒሽ ማለት ነው። አሁን ደግሞ ለመጀመር መጥፎ ኒሾች የሚባሉት። አሁን መጥፎ ኒሽ የሚባል የለም፣ ግን መጥፎ ኒሽ የምንለው ከኛ ኢንትረስት ጋር የማይገናኙ ኒሾች ናቸው። ኢንትረስታችን ሌላ ሆኖ ኒሻችን ደግሞ ከሱ ጋር የማይገናኝ ከሆነ ይሄ መጥፎ ኒሽ ይባላል ማለት ነው። ስለዚህ እንዴት ነው በኒሻችን ብር መስራት የምንችለው? የመጀመሪያው አፊሊየት ማርኬቲንግ ይባላል። አፊሊየት ማርኬቲንግ ማለት ፐርፎርማንስ ቤዝድ የሆነ ኮሚሽን ቤዝድ የሆነ የሌላ ቢዝነሶችን ፕሮዳክትና ሰርቪሶችን ለሰዎች ማስተዋወቅ ማለት ነው። ሁለተኛው ደግሞ ብራንድ ዲልስ ይባላል። ይሄ ደግሞ በፓርትነርሺፕ ሆኖ ለክሪኤተሮች ብር እየተከፈላቸው ኢንፍሉዌንስ እያደረጉ ፕሮዳክቱን ለብዙ ሰዎች ማስተዋወቅ ማለት ነው። ሶስተኛው ደግሞ ዲጂታል ፕሮዳክት። ይሄ ደግሞ የራሳችሁን ፕሮዳክቶች እያመጣችሁ ለሰዎች ማስተዋወቅ ማለት ነው። የመጨረሻው ደግሞ ዩቲዩብ አድስ። ዩቲዩብ አድስ ማለት ደግሞ አዶችን የራሳችን ቪዲዮ ላይ እያስገባን አዱ ደግሞ ፐርፎርም ባደረገው ቁጥር ለኛ የሚከፈለን ማለት ነው። ስለዚህ በጣም የሚጠይቀው ጥያቄ ኒሽ አደረግነው ነው ኒሽ አላደረግነው ምን ልዩነት አለው የሚለው ነገር ነው። በጣም ትልቅ ልዩነት ያለው። ኒሽ ሳናደርግ ዝም ብለን የተለያዩ ነገሮች ፖስት በምናደርግበት ሁኔታ ኢንትረስትድ የሆኑ ሰዎች የላይኛው ቪዲዮ ማየት ከፈለጉ ከነሱ ጣም ጋር የማይገናኝ ቪዲዮ ሊሆን ይችላል። ስለዚህ ኒሽ ባላደረግነው ቁጥር ኦዲየንሳችንን አናገኝም ማለት ነው። ስለዚህ እንዴት ነው ኒሻችን ጥሩ መሆንና መጥፎ መሆኑን እንዴት ነው የምናውቀው? ለዚህ ቀላሉ ዘዴ ሰርች ቮሊዩም። አሁን እንዴት ምን ያክል ሰዎች አሉ በእኔ ኒሽ ውስጥ የሚለውን ማግኘት አለብን። በእኛ ኒሽ ውስጥ ያሉት ሰዎች ደግሞ እንዴት ፐርፎርም እያደረጉ ነው፣ ኢንጌጅመንታቸው እንዴት ነው፣ ተከፋይ ናቸው ተከፋይ አይደሉም የሚለውን ማወቅ አለብን ማለት ነው። ስለዚህ አሁን ደግሞ ኮሜንት ላይ ጻፉልኝ ኒሻችሁም እንደሆነና ኢንትረስታችሁም እንደሆነ። ስለዚህ እሱን ቼክ እያደረግን ሪቪው እንሰራለን። እና ላስትሊ ልነግራችሁ ፈልገው ነገር if you pick your niche you win። ለዚህ ቪዲዮ የሚመቻችሁ ከሆነ በየሳምንቱ ፖስት ስለምናደርግ ላይክ እና ሰብስክራይብ በማድረግ ቤተሰብ